ሰላም አለይኩም ወረህመቱላሂ ወበረካቱ። የሳዳ ወሎየዋ ቲዩብ ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? እኛ በጣም ሰላም ነን አልሐምዱሊላህ። እንዴት አድራችኋል? ደህና ናችሁ ወይ? ሰላም ናችሁ ወይ? ሰላማችሁ ብዙ ይበል ውድ ሀገሬ ልጆች። አላህ ወጥቶ ከመቅረት ይጠብቃችሁ። ዛሬ ፓስፖርቴን ላመጣ እየሄድኩ ነው ማለት ነው። 3 ወር ተቅሪበን 3 ወር ሊሆነው ነው ማለት ነው። ፓስፖርት ላሳድስ ባለፈው ቪዲዮ ሰርቼላችሁ ነበረ እና ዛሬ እየሄድን ነው። ቲዩብ አልገባሁም ትናንትናም ዛሬም አለው እና እንዴት ናችሁ? ሰላም ናችሁ ወይ? ዩቲዩብ እንዴት ይዟችኋል? እንኳን ተስፋ እያስቆረጠኝ ነው። ያው መጨረሻ ያለው ብዬ ነው እንጂ ያው መቶ ያልቀረም ማለት ነው። እና እንዴት ናችሁ? ሰላም ናችሁ ወይ? እንዳይጠብቃችሁ ባላችሁበት ሰላማችሁ ዝት ይበልልኝ የኔ ውድ እህቶች እና አብሽሩ፣ ጠንክሩ፣ በርቱ፣ ተስፋ እንዳቆርጡ። ያው መቼም አንዳንዱ ሊቀበል ይችላል፣ አንዳንዱ ደግሞ ላይቀበል ይችላል። እና በርቱ፣ ጠንክሩ፣ መጨረሻውን እንየው። እንዳለ ያረፍት እንጀራ ይስጠን በሀገራችን። ያው መቼም ከጀመርነው ብለን ነው እንጂ በጣም ልፋት አለው። በጣም ነው ዙረቱ እንትን የሚለው ወላሂ። እኔማ ተስፋ እየቆረኩ ነው። በፊት ለምን ሰዓት አልሰጠኝም እና ባልገባሁ ሰዓት በጣም እናደድ ነበረ ወላሂ። አሁን ግን ምንም አይመስለኝም። ራሱ ወቅት ውስጥ ቀብቶ ማለት ነው። ተስፋ ቆርጫለሁ። ለምን እንደው አለ በአለም እና እንደዛ ነው። ጠንክሩ፣ በርቱ ውድ እህቶቼ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የምታበረታቱኝ፣ አብሽሪ፣ ጠንክሪ፣ በርቺ፣ እንዳትተይ እያላችሁ የምታበረታቱኝ ውድ እህቶቼ በጣም የማመሰግነው። ጀዛኩሙላሁ ኸይረን። ይህን ይመስላል ጉዞ ወደ ዱባይ እየሄድን ነው። ነገሩ አሁን 9 ሰዓት ሊሆን ነው። እንደዛ ነው። እስኪ ከሻርጃ ወደ ያለውን መንገድ አብረን እንጓዝ ማለት ነው። ነው የሚያምረው። ማሻአላ እና ሀገራችንን አላህ ሰላሟን ይመልስልን። ከምንም በላይ ሰላም ነው። ሰላሟን ይመልስልን ሀገራችንን ያ ረብ ላይ ከምንም በላይ ወላሂ እዚህ በጣም ወላሂ ደስ ነው የሚለው ማለት ምንም ነገር ረብሻ የለም። በቃ ጦርነት የለም። እኔ እንጃ ወላሂ ፍሪ ሆናችሁ እየኖራችሁ ነው። በሰው ሀገር እየኖርን ነው፣ ግን ሀገራችን በጣም ከባድ ነው። ዛሬ ረብሻ ብቻ አስቸጋሪ ነው። እሺ ውድ ቤተሰቦች ይሄ የምታዩት እጅ ስር የዱባይና የሻርጃ እንትን ነው ማለት ነው። በቃ ዲንበር ነው ማለት ነው። አሁን ከሽጅር ምንድን ነው ከእጅ ስር ወደዛ ዱባይ ገባን ማለት ነው። ስብሃንአላህ የሚገርም ነው። እና በቃ አሁን ዱባይ ገብተናል። ልዩነቱ እንደዚህ ነው። የኛ ሀገር ቢሆን ግን 4 ሰዓት 5 ሰዓት ነው የሚያስኬደው ማለት ነው አንድ ከተማ ለመግባት። ምሳሌ አሁን ከኮምቦልቻ አዲስ አበባ ለመግባት እንግዲህ ሙሉ ቀን ነው በመኪና። እዚህ ግን ሀገራቸው ጠባብ ስለሆነች በቃ እዛው በዛው ነው እንትን ያሉት የከፋፈሉት ማለት ነው። እና ዱባይ ገብተናል እላችኋለሁ ውዶችዬ። እና ፓስፖርት ማሳደስ የምትችሉ ማነው የፈለጋችሁ አሳዲሱ። ያው ቶሎ ይደርሳል፣ 2 ወር በምናምን ይደርሳል። እኔ ደግሞ ያው 1000 ብር ነው የከፈልኩ ማለት ነው። እንግዲህ ውድ ቤተሰቦቼ ዱባይ ቆንስላ ጽህፈት ቤት ደርሰናል እላቸዋለሁ የኔ ውዶች። እንግዲህ ይሄ ነው እንደምታዩት ቆንስላ ጽህፈት ቤቱ ይሄ ነው። ያው የሀገራችን ባንዲራ አረንጓዴ፣ ቢጫ፣ ቀይ። እንግዲህ ውድ ቤተሰቦቼ ያው ፓስፖርቴን አምጥቻለሁ። እናንተ ማምጣት የምትፈልጉ አምጡ ማለት ነው። እና ሹክራን ጀዛኩሙላሁ ኸይረን። ላይክ ሼር እያደረጋችሁ አበረታቱኝ የኔ ውዶች።